ልጁ ዞምቢ ሆናበት ከመግደል ይልቅ ከሰዎች ደብቆ ሊያሳድጋት የወሰነው አባት አሳዛኝ ታሪክ። ታሪኩን ከመጀመራችን በፊት ግን እንዲህ ያሉ ምርጥ የፊልም ሪካፖችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ለቪዲዮውም አንድ ላይክ በመስጠት አበረታቱኝ። አሁን ወደ ታሪኩ። በታሪኩ መጀመሪያ ላይ ጃንግ ከቤቱ ውጪ ሁለት ሰዎች ሲጣሉ ያያል። ልጁም የሁለቱን ጸብ በቪዲዮ ትቀርጽ ነበር። መጀመሪያ ላይ ጸቡ ተራ ጸብ መስላቸው ነበር። ነገር ግን ቀጥሎ የሆነው ነገር ሁለቱንም አስደነገጣቸው። ሴቲቱ የልጁን ጉሮሮ በስለት ዘረዘረችው። ይህ ማለት ሴቲቱ ወደ ዞምቢነት ተቀይራለች ማለት ነው። ጃንግ ይህንን ሲያይ ተደብቆ ልጁ ወደ ክፍሏ እንድትገባ ነገራት። ዞምቢዋ ሴት ወደ ቤታቸው በመምታት መስኮቱን መምታት ጀመረች። በመጨረሻም ወደ ቤት ውስጥ ገባች። ጃንግ ዞምቢዋን ከተቋቋመ በኋላ ወደ ልጁ ሄደ። በዚያን ጊዜ በዓለም ዙሪያ ያሉ ሰዎች ሁሉ ወደ ዞምቢነት እየተቀየሩ መሆናቸውን ተረዳ። ጃንግ ልጁን ለማዳን ሲል ወደ ፖሊስ ጣቢያ ሊወስዳት ቢሞክርም ወደ ውጭ ሲወጣ ግን ሁሉም ሰው ወደ ዞምቢነት ተቀይሮ አገኘ። ሰዎች እርስ በርስ እንደ እብድ ይገዳደላሉ። ጃንግ ለልጁ ከእነዚህ ዞምቢዎች ለማምለጥ ወደ እናትሽ ቤት መሄድ አለብን፣ ብቸኛው አስተማማኝ ቦታ እሱ ነው አላት። ከዞምቢዎቹ መሃል ሳይነቁባቸው ለማለፍ ሲሉ አባትና ልጅ ልክ እንደ ዞምቢ በመምሰል መጓዝ ጀመሩ። መጀመሪያ ላይ ዞምቢዎቹ አልገባቸውም ነበር። በኋላ ግን ሰው መሆናቸውን ሲያውቁ ሁሉም ዞምቢዎች ጥቃት ሰነዘሩባቸው። በዚህ መሃል አንዱ ዞምቢ ጃንግን ቢነክሰውም ጃንግ እድለኛ ስለነበር ተረፈ። ምክንያቱም የዞምቢው ጥርሶች ሰው ሰራሽ ነበሩ። ከዚህ በኋላ ጃንግ ልጁን ዩሪን ደህንነቱ የተጠበቀ ቦታ ላይ አቆማት። እኔ መኪና ይዤ እስኪመጣ ድረስ ከዚህ እንዳትንቀሳቀሺ አላት። በመቀጠልም ጃንግ በዙሪያም ያሉትን ዞምቢዎች እየገደለ ወደ መኪናው ገባ። ጃንግ ወደ ልጁ ዩሪ ተመልሶ መኪና ውስጥ እንድትገባ ያደርጋታል። በመቀጠልም አባትና ልጅ በመደሰት በገጠር ወደሚገኘው የእናቱ ቤት ጉዞ ጀመሩ። ነገር ግን በመንገድ ላይ ዩሪም በዞምቢ ተነክሳ ስለነበር ወደ ዞምቢነት መቀየር ጀመረች። ቫይረሱ በሰውነቷ ውስጥ በፍጥነት ስለተሰራጨ ራሷን ሳተች። በዚህም ምክንያት አባቷን ጃንግን ማጥቃት ጀመረች። ጃንግ ምን እንደተፈጠረ ሊገባው አልቻለም። በዚህ ዓለም ያለኝ ልጄ ብቻ ናት፣ አሁን ግን እሷም ልትተወኝ ነው በማለት በሐዘን ተሰበረ። በዚህ መሃል የጃንግ እናት የልጇን መኪና አይታ ልጄና የልጅ ልጄ የመጡ ይመስለኛል በማለት በደስታ ተጠብቃለች። ጃንግ ወደ ቤት እንደገባ ዩሪ ወደ ዞምቢነት ተቀይራለች። ምን እንደማደርግ ግራ ስለገባኝ ይዣት መጣው ሲል ነገራት። በመቀጠልም መንግስት ዞምቢ የሆኑ ሰዎችን ለማዳን መድኃኒት እየፈለገ መሆኑን በቴሌቪዥን ተመለከቱ። በማግስቱ ጃንግ ልጁን እንድትታከምለት ወደ ሆስፒታል ይዟት ሄደ። ነገር ግን በሆስፒታሉ ውስጥ ያሉትን ሰዎች ሁሉ ወደ ዞምቢነት እየተቀየሩ መሆኑን ተረዳ። ወታደሮቹም መጥተው ዞምቢዎችን መግደል ጀመሩ። ጃንግ ወታደሮቹ ልጁ ዞምቢ መሆኗን ካወቁ እንደሚገሏት ስለተረዳ በፍጥነት ወደ ቤቱ ይዟት ተመለሰ። ለእናቱ ልጄን በእጄ ልገድላት ነው ካላት በኋላ ከቤት ወጥቶ ሊቀብራት የሚሆን ጉድጓድ መቆፈር ጀመረ። ነገር ግን ሊገድላት ወደ እሷ ሲጠጋ የልጁን ንጹሕ ፊት አይቶ ማልቀስ ጀመረ። የልጅነቷን ትዝታዎች እያስታወሰ ልቡ ተሰበረ። ዩሪን መግደል የለብንም፣ ምናልባት መድኃኒት ይገኝላት ይሆናል በማለት ለእናቱ ነገራች። ሁለቱ እየተነጋገሩ ሳለ ግን ዩሪ በድንገት አምልጣ ሮጠች። ጃንግም እንዳትጠፋባት ፍለጋውን ጀመረ። ጃንግ ልጁ ሌላ መንደርተኛ እንዳትነክስ በመስጋት በከፍተኛ ሁኔታ ፈለጋት። ነገር ግን ሊያገኛት አልቻለም። እናቱ ግን ዩሪ በልጅነቷ መንደር ስትመጣ ሁልጊዜ ወደ ድሮ ጎጆዋቸው ትሄድ እንደነበር አስታወሰችው። ጃንግና እናቱ ወደ ጎጆው ሲሄዱ ዩሪን እዚያው አገኟት። ጃንግም ዞምቢ ከሆነች እንዴት ይህንን ቦታ ልታስታውስ ቻለች በማለት ተገረመ። እናቱም ልጄ አልሞተችም፣ አይምሮዋ ለጊዜው ተኝቷል እንጂ በማለት ተስፋ ሰጠችው። ትዝታዋን ለመፈተሽ ተወዳጅ ሙዚቃዋን ሲከፍቱላት ዩሪ መደነስ ጀመረች። ጃንግ በዚህ በጣም ተደስቶ ልጁን ላለመግደልና ለማዳን ወሰነ። ወደ ቤት ተመልሶ ላይ በሰማው መረጃ መሰረት አንድ ዞምቢ ትዝታው ከተመለሰ ሊድን እንደሚችል ተረዳ። ስለዚህ ዩሪን በየቀኑ በማሰልተን ወደ ሰውነት ለመመለስ ጥረት ማድረግ ጀመሩ። በዚህ መሃል የጃንግ ጓደኛ ዶንግቤይ ከከተማ መጥቶ ዩሪን በዞምቢነት በማየቱ ደነገጠ። ሊያሳፍርህ ይገባል፣ እስካሁን መግደል ነበረብህ በማለት ለጦር ሰራዊቱ ለመደወል ቢሞክርም ጃንግና እናቱ ተማተኑት። ጃንግ የታሪኩን ዝርዝር ለዶንግቤ አስረዳውና አንድ ዕድል እንዲሰጠው ጠየቀው። ዶንግቤም በትዝታ መመለስ ዞምቢ ሊድን እንደሚችል ስለሚያውቅ እሺ ለማንም አልናገርም በማለት ተስማማ። ነገር ግን አንድ ቅድመ ሁኔታ አስቀመጠ። ሌላ ሰው እንዳትነክስ ጠዋት አካባቢውን ለቀው እንዲሄዱ ጠየቃቸው።
በዚያው ምሽት አያቷ ዩሪን አጥባ አስተኝታ ሳለ ጃንግና እናቱ ስለ ጉዛቸው ሲመካከሩ አደሩ። በማግስቱ ጠዋት ግን ዶንግቤ ሐሳቡን ቀይሮ መጣ። ሚስጥራቸውን እጠብቃለሁ፣ ክትባት እስኪገኝ ድረስም እረዳቸዋለሁ አላቸው። ጃንግ ልጁን ለማሰልጠን ወደ አንዲት ገለልተኛ የባህር ዳርቻ ይዟት ሄደ። እዚያም ማንም ስለማይመጣ ለዩሪ ማገገሚያ ምርጥ ቦታ ነበር። በመጀመሪያ ደረጃ ሰውን መንከስ እንደሌለባት ያስተምሯት ጀመር። ስልጠናው መጀመሪያ ላይ በጣም አስቸጋሪ ቢሆንም ዩሪ ግን ቀስ በቀስ እየተላመደች መጣች። ጃንግ ልጁ በፉጨት ድምፅ እንደምትቆም ተረዳ። ልታጣቃት ስትል ሲያፋጭ ወዲያው ትቆማለች። ቢያንስ በዚህ ምክንያት መማርሽ ጥሩ ነው በማለት ጃንግ ተስፋ አደረገ። አባቱና ጓደኛው ዩሪን ብዙ ነገሮችን አስተማሯት። ሰውን አለመንከስ ብቻ ሳይሆን እንደ ሰው መኖርና ከሰዎች ጋር መግባባት እንድትችል አደረጓት። ጥሬ ስጋ እንዳትለምድ የበሰለ ስጋ መመገብ ጀመሩ። በዚህ መልኩ 8 ወራት አለፉ። ጃንግ በየቀኑ የልጁን ፎቶ እያነሳ በማስታወሻ ደብተሩ ላይ ለውጦቿን ይመዘግብ ነበር። ከ8 ወራት ጥረት በኋላ ዩሪ አንድ ቃል መናገር ቻለች። እሱም ፓፓ የሚል ነበር። አሁን ሙሉ በሙሉ ረክታለች። ሰውን አትንከስም፣ እንዲያውም ሃይ ባለትን ተምራለች። የጃንግ እናት ግን ዩሪ ምንም እንኳን ብታገግም አሁንም ዞምቢ ትመስላለች። ስለዚህ ሜካፕ ተጠቅመን እንደ ሰው እንድትመስል እናገርጋት አለች። ጃንግ ሜካፕ ለመግዛት ወደ ሱቅ ሲሄድ የቀድሞ ፍቅረኛውን ኪም አገኛት። ከብዙ ዓመታት በኋላ ስለተገናኙ ብዙ አወሩ። ጃንግ በልጁ ደስተኛ መሆኑንና እሷ የዓለሙ ሁሉ ነገር እንደሆነች ነገራት። ኪም ልጁን ማየት ብትፈልግም ጃንግ ግን አሁን እንደማይቻል ነገረው። በግማሽ መንገድ አውርዷት ሄደ። በኋላ ምሽት ላይ ጃንግና ጓደኛው መጠጥ ቤት ተቀምጠው ሳለ ኪም እዚያ መጣች። ጃንግና ጓደኛው ዩሪ ሰዎችን ስለምትፈራ ብቻውን እንደምትቀመጥ ነገሯት። ኪም ግን አስደንጋጭ ነገር ተናገረች። በዚህ ዓለም በጣም የምጠላው ነገር ቢኖር ዞምቢ ነው አለች። ልታጋባው የነበረው ሰው ወደ ዞምቢነት ሲቀየር እሷው ራሷ በደስታ እንደገደለችውና እስካሁን ከ100 በላይ ዞምቢዎችን መግደሏን ነገረቻቸው። ጃንግ ይህንን ሲሰማ ኪም ስለ ልጁ ብታውቅ ልጁን እንደምትገድልባት ተረዳ። ኪም ዞምቢዎችን በመግደሏ ሽልማት ጭምር እንደተቀበለች አየ። ከጥቂት ቀናት በኋላ ጃንግ ልጁን ዩሪን ዘና እንድትል ወደ መዝናኛ ፓርክ ለመውሰድ ወሰነ። ነገር ግን በድንገት ኪም ሳታሳውቅ ቤቱ መጣች። ጃንግ ሚስጥሩ እንዳይጋለጥ በመዝጋት ኪምን ከቤት አስወጣት። በመቀጠልም አያት ይጠዋ ለዩሪ ቆንጆ ሜካፕ አደረጉላትና ሙሉ በሙሉ ሰው መሰለች። ሶስቱም ወደ ፓርኩ ሄደው መዝናናት ጀመሩ። ጃንግ ዩሪ የልጅነት ትውስታዋ እንዲመለስላት ብዙ ጥረት ቢያደርግም አልተሳካለትም ነበር። በዚህ መሃል ግን ዞምቢዎችን ወደ ሰው የሚቀይር ክትባት ሊሰራ መሆኑን የሚገልጽ መልእክት ደረሳቸው። ዩሪ በፓርኩ ውስጥ መሃል ላይ ብትጠፋም ማንንም ሳትነክስ ልክ እንደ ልጅነቷ እባብ ይዛ ተመለሰች። በዚህ መሃል ግን ኪም የጃንግ ልጅ ዞምቢ መሆኗን ደረሰችበት። ምክንያቱም ባለፈው ቤቱ ስትመዳ የዩሪን ፎቶ አይታ ነበር። ኪም በንዴት ለጦር ሰራዊቱ ልትደውል ስትል አያት ኢጠዋ እውነቱን ነግሯት። ዩሪ የጃንግ ሁለተኛ ልጅ ሳትሆን የጃንግ እህት ልጅ መሆኗን ገለጹላት። የዩሪ እናት የጃንግ እህት በአደጋ ስትሞት አባቷ የኢንሹራንስ ገንዘቡን ይዞ ልጁን ጥሏት ስለጠፋ ጃንግ እንደ አባት ሆኖ እያሳደጋት እንደሆነ አስረዷት። ጃንግ ላንቺ ሲል ሳይሆን በግዴታ ምክንያት ልጁን ለማሳደግ እንደተለያዩም ነገሯት። ኪም እውነቱን ስትረዳ የጃንግን ሚስጥር ለመጠበቅ ተስማማች። ጃንግ ወደ ቤት ሲመለስ ሌላ ፈተና ጠበቀው። የመንደሩ ሰዎች ዩሪ ለምን ትምህርት ቤት አትሄድም በማለት መጠራጠር ጀመሩ። ስለዚህ መጠራጠር እንዳይፈጠር ዩሪን ወደ ትምህርት ቤት መላክ ግዴታ ሆነ። ኪም በዚያው ትምህርት ቤት መምህር ስለሆነች ዩሪን እንደምትረዳት ቃል ገባች። በማግስቱ ዩሪ ሙሉ ሜካፕ ተቀብታ ትምህርት ቤት ሄደች። ነገር ግን ልጆቹ ያሾፉባት ጀመሩ። ልጆቹ እየተጫወቱ ሳለ ዩሪ በኳስ ተመታች። አካሏ የዞምቢ በመሆኑና ቀላል ስለሆነ ወደቀች። የአፏም ቅርጽ ተለወጠ። ጃንግ ግን ለልጆቹ በሙሉ ስጦታ በማምጣት የሆነውን ሁሉ እርሱት ብሎ ጓደኛ እንዲሆኑ አደረጋቸው። ዩሪ በመጀመሪያው ቀን ጓደኞች ማፍራቷ ጃንግን በጣም አስደሰተው። በዚያኑ ምሽት ጃንግና ኪም ለራት ተገናኝተው አሁንም እርስ በርስ እንደሚዋደዱ ተረዱ። በዚህ መሃል ግን ያልተጠበቀ እንግዳ የጃንግን ቤት በር አንኳኳ። እሱም የዩሪ እውነተኛ አባት ነበር። አባቷ የመታው ዩሪን ወዶ ሳይሆን መንግስት ላለችው ብቸኛ ዞምቢ 10 ሚሊዮን ሩፒ ሽልማት አውጧል የሚል መረጃ ስለደረሰው እሷን አሳልፎ ሰጥቶ ገንዘቡን ለመቀበል ነበር። የዩሪ ቪዲዮ በኢንተርኔት መሰራጨቱንም ነገራቸው። ጃንግ ወደ ቤት ሲመለስ ጨካኙ አባት ዩሪን ይዟት ሄዶ ነበር። ጃንግ በአቋራጭ መንገድ በመሄድ መኪናውን አስቆሞ። አባትየው ዩሪን ከኋላ አስሮ የነበረ ሲሆን ጃንግን ደብድቦ መሬት ላይ ዘረረው። ዩሪ አባቷን ሲመታው ስታይ የወሰደችውን ስልጠና ረስታ ወደ ዞምቢነት ተቀየረች። እውነተኛ አባቷን አጠቃቸው። አባትየው ወደ ዞምቢነት ስለተቀየረ ጃንግ ሊገድለው ተገደደ። ጃንግ ዩሪን ይዞ ወደ ቤት ተመለሰ። ነገር ግን ቪዲዮ በዓለም ዙሪያ ስለተሰራጨ ሌሊቱን መሸሽ እንዳለባቸው ወሰነ። ጠዋት ሲነጋ ሊወጡ ሲሉ አያትየዋ እኔም አብሬያችሁ እመጣለሁ ቢሉም ጃንግ ግን እኛ ቀድመን እንሄዳለን፣ አንቺ ግን ይህንን ደብዳቤ
ለኪምና ለዶንግቤ ስጪልኝ አላት። አያትየዋ ደብዳቤውን ይዛ እንደወጣች ጃንግም ልጁን ይዞ ተሰወረ። አያትየዋ ከዶንግቤና ከኪም ጋር ስትመለስ ከፍተኛ የጦር ሰራዊት ቤታቸውን ከቦ አገኘች። ጃንግ እሷን ከቤት የላካት ሊያድናት መሆኑ ገባት። ወታደሮቹ ቤቱን ሙሉ በሙሉ አፈራረሱት። አያትየዋም ልጇ ወዴት እንደሄደ እንደማታውቅ ነገረቻቸው። በዚህ መሃል ጃንግና ዩሪ አንዲት ትንሽ ደሴት ላይ ደርሰው ነበር። ነገር ግን ብዙም ሳይቆይ ሰራዊቱ ከየአቅጣጫው ከበባቸው። ጃንግ ከሰራዊቱ ማምለጥ እንደማይችል ሲረዳ ልጄን በሕይወት ተውልኝ፣ እኔን ግደሉኝ ወይም ዕድሜ ልክ ይሰሩኝ ሲል ተማጸነ። ልጁን ጥሏት መሄድ ስላልፈለገ እኔንም ንከሽኝና አብረን እንሙት አላት። ዩሪ እያለቀሰች አባቷን ነከሰችው። በዚያው ቅጽበት ወታደሮቹ ገብተው ጃንግን ተኮሱበት። ጃንግ ሲወድቅ ዩሪ አምራ ስታለቅስ በማየቱ የጦር አዛዡ በጣም ተገረመ። አንድ ዞምቢ እንዴት ሊያለቅስ ይችላል? ይህች ልጅ ሰው ናት፣ ዞምቢ እንዲህ ያለ ስሜት አይኖረውም በማለት እንዳይነኳቸው አዘዘ። ከ3 ወራት በኋላ ዩሪ አይኖቿን ስትገልጥ ሙሉ በሙሉ ድና ነበር። በእርግጥ እሷ ለዞምቢዎች መድኃኒት ቫክሲን ሆና አገልግላለች። ዩሪ እንደነቃች ወዲያውኑ የጠየቀችው ስለ አባቷ ጃንግ ነበር። ጃንግ በጥይት ተመቶ ስለነበር ኮማ ውስጥ እንዳለና መቼ እንደሚነካ እንደማይታወቅ ተነገራት። ዞምቢዎችን ለማዳን የተሰራው ክትባት የተገኘው ከጃንግ ደም እንደሆነም ተገለጠ። ሐኪሞቹ ጃንግ በልጁ በተደጋጋሚ ቢነከስም ሳይቀየር በመቆየቱ በደሙ ውስጥ የተለየ የመከላከያ ኃይል እንዳለ ደርሰውበት ነበር። ጃንግ ልጁን ለማዳን በነበረው ከፍተኛ ፍላጎትና ትግል ምክንያት የራሱ ደም ከዞምቢ ቫይረሱ ጋር የመዋጋት ልዩ ብቃት አዳብሮ ነበር። ደሙ በጣም ጠንካራ ከመሆኑ የተነሳ ለዓለም መድኃኒት ሊሆን የቻለው ከእሱ ደም በተቀዳ ክትባት ነበር። ከቆይታ በኋላ ዩሪ የአባቷን ማስታወሻ ደብተር አገኘች። በደብተሩ ውስጥ ጃንግ በየቀኑ ያደርገው የነበረውን ጥረት መዝግቦ ነበር። በመጀመሪያ እንዴት አይኖቿን ጥቅሻ እንደተማረች፣ ለመጀመሪያ ጊዜ ፓፓ ብላ እንዴት እንደጠራችው ሁሉ በዝርዝር ሰፍሯል። በአንድ ገጽ ላይ ደግሞ እንዲህ የሚል ጽሑፍ ተመልክታለች። ልጄ የትኛውንም አይነት ሁኔታ ላይ ብትሆን ሁልጊዜም ከኔ ጋር አኖራታለሁ እንጂ ፈጽሞ ከኔ እንድትርቅ አልፈቅድም። ታሪኩ ሊያበቃ ሲል ካሜራው ወደ ጃንግ ያመራል። ኮማ ውስጥ የነበረው ጃንግ ጣቶቹን ሲያነቃነቅ ይታያል። እናንተ ብትሆኑ ምን ታደርጉ ነበር? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ አድርጉት። አመሰግናለሁ።